ሊከፈት ነው። በዚህ ዘመንም እንደዚህ አይነት ድንቁርና አለ ወይ? ለቃላቶቼ በጣም ሶሪ። እንደዚህ አይነት ድንቁርና አለ ወይ ብዬ ሳስብ በጣም ነው የሚገርመኝና እስኪ እንየው ቪዲዮ። ሊከፈት ነው። የሆነ የሥራ በር ሊከፈት ነው። የትዳር በር ሊከፈት ነው። የበረከት ምን አይነት ውድቀት ነው ይሄ? ምንድነው ይሄ? ቤተ ክርስቲያን ውስጥ አሁን አስገብቶ ያለው በር ሊከፈት ነው። የተነብሎ ባክ ሊከፈት ነው። አላት እያየ ሊከፈት ነው። ሟርተኛ እያየ ሊከፈት ነው። ደጋሚ እያየ ሊከፈት ነው። አማኝ ካለ ተቀበል በኢየሱስ ስም። በሩ ተከፈተ። መጽሐፍ ማለት ነው። የተከፈተ በር ሰጥቻችኋለሁ፣ ማንም ሊዘጋው አይችልም ያለው በቃ እሱ አነሳንና ነው። አሁን ቆርቆሮ ይዘን ቤተክርስቲያን ውስጥ ይሄ በ100 እና 200 ብር የሚገዛ ቁልፍ ይዘን በዚህ ነው የእግዚአብሔርን ሐሳብ የእግዚአብሔርን አጀንዳ የምንመስለው ወይስ ህዝብን ለማታለል የምንጠቀመው ይሄ የሆነ የወረደ አሰራር ነው? በጣም ያሳዝናል። ብቻ እኔ ሌላችሁ የምፈልገው ነገር ሁላችንም ወደ እግዚአብሔር ቃል ብንመለስ ይሻለናል።